ቅዱስ መርቆሬዎስን ብዙ ጊዜ ሊቃውንት ካልዕ ሁለተኛው ሊቀ ሰማዕታት ሲሉ ይገልጹታል። ጥንተ ነገሩስ እንደምንድነው ቢሉ በሁለተኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ግዛቶች በአንዱ አስሌጥ በሚባለው ከአባቱና ከሚስቱ ጋር የሚኖር አሮስ የሚሉት ሰው ይኖር ነበር። ሚስቱ ደምግባት የሰመረላት እርሱም ደግነት ያለው ሰው ቢሆንም የሚያመልኩት ግን ጣዖትን ነበር። አንድ ቀን አሮስ ሚስቱን ከቤት ትቶ ለአደን ከአባቱ ጋር ወጣ። እንደ ልማዳቸው ወጥመዱን አስተካክለው ተደበቁ። የወጥመዱ ደወል ሲያቃጭል እንስሳ ተያዘልን ብለው ሲሯሯጡ አይናቸው ያየው ነገር በድንጋጤ እንዲፈዙ አደረጋቸው። 2 ገጻተ ከለባት በወጥመዱ ውስጥ ተይዘውም ነበረ። እነዚህ ፍጡራን ሰዎች ናቸው። ነገር ግን ባልታወቀ የተፈጥሮ አጋጣሚ እንደዚህ እንደሆኑ ይታመናል። ሆኖም እጅግ ግዙፍ፣ ከአንገታቸው በላይ እንደ ውሻ፣ ወገባቸው እንደ ሰው፣ ጉልበታቸው እንደ አንበሳ ሲሆን ታችኛው እግራቸው የጋለ ናስ ብረት የሚመስል ነው። እነዚህን ፍጡራን ሰማያዊ ካልሆነ ምድራዊ ፍጡር አይችላቸውም። አንበሳና ነብርን እንኳ እንደ ጨርቅ በጣት ሰው ይጥሏቸው እንደነበር ይነገራል። አይናቸው እንደ እሳት ይነድ ስለነበር ማንም ትክ ብሎ ሊያያቸው አይችልም። ሚስጥራቸውን ግን የሚያውቀው የፈጠራቸው አምላክ ነው። ወደ ቀደመ ነገራችን እንመለስና አሮስና አባቱ ባዩአቸው ጊዜ ደንግጠው ወደቁ። ገጻተ ከለባቱ የብረት ወጥመዱን እንደ ክር በጣት ሰው የአሮስን አባት በቅስፈት በሉት። አሮስን ሊበሉት ሲሉ ግን ድንገት ቅዱስ መልአክ ወርዶ በእሳት ሰይፍ አጠራቸው። ከእርሱ የሚወጣ ቅዱስ ፍሬ አለና እንዳትነኩት አላቸው። ወዲያውም መልአኩ ያንን ኃይለኝነታቸውን አጠፋው። በዚህ ጊዜ ሁለቱም ወደ አሮስ ሂደው ቁልቁል ሰገዱለት። አሮስም ወደ ቤቱ ወስዶ ደበቃቸውና የሆነውን ሁሉ ለሚስቱ ነገራት። ጥቂት ቆይታም ጸንሳ ወለደች። ልጃቸውን ፒሎፓዴር ወይም ፒሎፓተር ሲሉ ስም አወጡለት። ትርጉሙም መፍቀሬ አብ፣ የአብ ወዳጅ ማለት ነው። ከዚያም አሮስ ሚስቱን ልጁንና 2ቱን ገጻተ ከለባት ይዞ ወደ ቤተክርስቲያን ሂዶ ተጠመቀ። አበው ካህናት እሱን ኖህ፣ ሚስቱን ታቦት፣ ልጁን ደግሞ መርቆሬዎስ ሲሉ ሰየሟቸው። መርቆሬዎስ ማለትም ገብረ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ አገልጋይ እንደማለት ነው። ከዚያም ደስ እያላቸው ክርስቶስን እያመለኩ ነዳያንን እያሰቡ ልጃቸውን መርቆሬዎስን ያሳድጉ ጀመር። ነገር ግን የገጻተ ከለባት ወሬ በመሰማቱ ንጉሱ ካላመጣቸዋቸው አላቸው። ኖህ ጸልዮ ወደ ኃይለኝነታቸው መልሷቸው ስለነበር ፊታቸው ገና ሲገለጥ ብዙ አሕዛብ በድንጋጤ ሞቱ። ንጉሱም ስለፈራ ኖህን የጦር መኮንን አደረገው። በጦርነት ጊዜ ገጻተ ከለባቱ ኃይላቸው ስለሚመለስ ተሸንፎ አያውቅም ነበር። አንድ ጊዜ ግን 2ቱን ገጻተ ከለባት ንጉሱ አታሎ ወሰዳቸው። ሃይማኖታቸውን ሊያስክዳቸው ሲል እምቢ በማለታቸው አንዱ ሲገደል ሌላኛው አምልጦ ጠፋ። በዚያ ወራትም ኖህ ለጦርነት ወጥቶ ተማረከ። ንጉሱ ደግሞ ታቦትን ላግባሽ ስላላት የ5 ዓመት ልጇን ቅዱስ መርቆሬዎስን ይዛ ተሰደደች።